በቪዚን የአይን ጠብታ ብቻ ሰውን መመረዝና ለህልፈት መዳረግ ይቻላል? ብዙዎቻችን ይህንን ጥያቄ ስንሰማው የሚመስለን የማይቻል ወይም የፊልም ታሪክ ብቻ ነው። ነገር ግን ዛሬ የምነግራችሁ ታሪክ ይህንን ጥያቄ በገሃድ የመለሰ እጅግ ዘግናኝና በክህደት የተሞላ እውነተኛ ታሪክ ነው። ታሪካችን የሚጀምረው ጄሲ ከምትባል አንዲት ሴት ጋር ነው። ጄሲ ይህ ሁሉ ታሪክ ሲጀምር የ32 ዓመት ወጣት ነበረች። የምትኖረውም በዊስኮንሲን ግዛት ውስጥ ነው። ጄሲ ከውጪ ሲያዩት ተራ ሴት ትምሰል እንጂ በውስጧ ግን እጅግ ብዙና ውስብስብ ችግሮችን የያዘች ነበረች። ከባድ የቁማር ሱስ ነበረባት። የሌሎችን ንብረት መስረቅም የለመደችው ተግባሯ ነበር። እንዲያውም በአንድ ወቅት በስርቆትና በማጭበርበር ወንጀል ተከሳ እስር ቤት ገብታ ነበር። ነገር ግን ጄሲ በእነዚህ ሁሉ ውጣ ውረዶች ውስጥ ስትሆን ከጎኗ የማትለይ አንድ ሴት ነበረች። ሊን ትባላለች። ሊን ከጄሲ በ30 ዓመት የምትበልጥ ቢሆንም በመካከላቸው የነበረው ግንኙነት ከጓደኝነትም በላይ ነበር። በ2016 ጄሲ ከእስር ቤት ስትወጣ የሊን ጤንነት በከፍተኛ ሁኔታ ማሽቆልቆል ጀመረ። ሊን የሳምባ በሽታ፣ የደም ግፊት እና የሆድ ውስጥ ህመሞችን ጨምሮ በብዙ የጤና እክሎች ትሰቃይ ነበር። በተደጋጋሚ ወደ ሐኪም ብትሄድም ሐኪሞቹ ግን ምልክቶቹ ግራ የሚያጋቡና ወጥ ያልሆኑ ስለነበሩ ትክክለኛውን በሽታ ለማወቅ ተቸግረው ነበር። በዚህ አስቸጋሪ ወቅት ነበር እንግዲህ ደግ ጓደኛዋ ጄሲ ጣልቃ የገባችው። ጄሲ የሊን የሙሉ ጊዜ አስታማሚ ሆነች። በየቀኑ ከጎኗ አትለይም ነበር። የሚያስፈልጋትን ነገር ገበያ ወጥታ ትገዛላታለች፣ ሂሳቦቿን ትከፍላለች፣ በአጠቃላይ ሁሉንም የቤት ውስጥ ስራ ትሰራላት ነበር። ሊን ደግሞ ጄሲን እንደ አይኗ ብሌን ስለምታያት በሚገባ ታምናታለች። በሊን ዙሪያ ያሉ ሰዎች ሁሉ እንቺ ምስኪን ታማሚ እንዲህ ያለ ተንከባካቢ በማግኘቷ ደስተኞች ነበሩ። ጄሲና ሊን በጣም ይቀራረቡ ስለነበር ሊን ለጄሲ ደሞዝ አትከፍላትም ነበር። ይልቁንም የጄሲን የቤት ኪራይና ልዩ ልዩ ወጪዎች ትሸፍንላት ነበር። ነገር ግን እውነታው ከዚህ ተቃራኒ ነበር። ታሪኩን ከመቀጠላችን በፊት ውድ የለዛ ትረካ አድማጮቻችን ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን በየወቅቱ ለማግኘት ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። ጄሲ ከእስር ቤት ወጥታ ህይወቷን ለማስተካከል ብትሞክርም ያ የቁማር ሱስ ግን አልለቀቃትም ነበር። ከሊን የምታገኘው ማንኛውም ገንዘብ ወደ ቁማር ቤት ሄዳ ታጠፋው ነበር። ቋሚም የሆነ ስራ አልነበራትም። ቁማሯን የምታስቀጥልበት ገንዘብ ደግሞ ያስፈልጋታል። ታዲያ ይህን ገንዘብ ከየት ታገኘዋለች? መልሱ አንድ ብቻ ነው፣ ከሊን መስረቅ። ጄሲ እጅግ ክፉ የሆነ እቅድ አወጣች። በመጀመሪያ ሊን ታማሚ ስለሆነች እንዲሁም ለእሷ በጣም የቅርብ ወዳጅ ስለሆነች የተለያዩ ጉዳዮች እንድታስፈጽም ውክልና ሰጠቻት። በተጨማሪም ሊን ከሞተች ንብረቷን የምትወርስ እሷ እንድትሆን አደረገች። በሊን የባንክ አካውንት ውስጥ ወደ $250,000 የሚጠጋ ገንዘብ እንዳለ ታውቅ ነበር። ጄሲ የሊን የባንክ አካውንቶችና የጥሬ ገንዘብ ሳጥኖች ቁልፍ በእጇ ስለገባ ስርቆቷን በይፋ ጀመረች። ከሊን አካውንት ለራሷ ቼክ ትፈርማለች። በሊን ስም የብድር ካርዶችን ትከፍታለች። ስርቆቷን ደግሞ ለመደበቅ እንኳን አልሞከረችም ነበር። ከአንድ አካውንት ከተጻፉ 22 ቼኮች ውስጥ 20 ለጄሲ ማለትም ለራሷ የተጻፉ ነበሩ። በዚህ የተሰረቀ ገንዘብ ጄሲ ምን ታደርጋለች መሰላችሁ? ቁማር ቤት ትሄዳለች፣ በውድ መጠጥ ቤቶች ትዝናናለች፣ ለራሷና ለጓደኞቿ ውድ የሆኑ ስጦታዎችን ትገዛለች፣ የውበት መጠበቂያ ቤቶች ትወስዳቸዋለች፣ እንዲሁም ወጫቸውን ትሸፍናለች። ፍቅረኛዋንም ቢሆን የተለያዩ ውድ መዝናኛዎች እየወሰደች ታዝናናዋለች። እሱም በመገረም ይህ ሁሉ ብር ከየት አገኘሽ ሲላት ጄሲ ለፍቅረኛዋ ውሸት ትነግረው ነበር። የጥርስ ሐኪም ረዳት ሆኜ ተቀጥሬያለሁ አለችው። በየቀኑ የሕክምና ልብሶችን ለብሳ ደህና ዋል የኔ ፍቅር ወደ ስራ ልሄድ ነው ብላ ትወጣለች። ቀኑን ሙሉ ስራ የዋለች መስላ ግን ቁማር ስትጫወት ትውላለች። ጊዜው ነጎደ። በ2018 ጄሲ ከሊን አካውንት $140,000 የሚጠጋ ገንዘብ ሰርቃ ጨረሰች። አሁን በሊን አካውንት ውስጥ የቀረው የጥሬ ገንዘብ መጠኑ አነሰ። ጄሲ ግን የሊን አጠቃላይ ንብረትና ቤት እንዲደርሳት ትፈልጋለች። ይህ የሚሆነው ደግሞ ሊን ስትሞት ብቻ ነው። ስለዚህ ጄሲ አንድ ውሳኔ ላይ ደረሰች። ሊን መሞት አለባት። ሊን አሁንም በህመም ትሰቃያለች። ጄሲ ደግሞ ሊን ይበልጥ እንድትታመም አደረገች። ሊን በድንገት ብትሞት ማንም እንዳይጠራጠር በበሽታ ሞተች እንዲባል እቅዷን መተግበር ጀመረች። በመጀመሪያ ሊን ከሌሎች ጓደኞቿ ጋር እንዳትገናኝ አደረገች። ሰው ሊጠይቃት ሲመጣ በጣም ታማለች፣ ሰው ማየት አትችልም እያለች ትመልሳቸዋለች። በመቀጠልም ጄሲ ቪዚን የተባለውን የአይን ጠብታ መድኃኒት በትንሽ በትንሹ በሊን ውሃ ወይም ቡና ውስጥ ብቻ በምትጠጣው መጠጥ ሁሉ ላይ
እየበጠበጠች ማድረግ ጀመረች። ቪዚን ውስጥ ቴትራሃይድሮዞሊን የተባለ ንጥረ ነገር አለ። ይህ ንጥረ ነገር በአይን ላይ ሲንጠባጠብ ጉዳት የለውም፣ ነገር ግን ተበጥብጦ ከተጠጣ በሰውነት ውስጥ እንደ ከባድ መርዝ ያገለግላል። ሊን ሳታውቅ ይህንን መርዝ ትጠጣለች። በየቀኑ ይበልጥ ትታመማለች። ጄሲ ይህንን ድርጊት ለዓመታት ደጋገመችው። ሊን በየሳምንቱ ሆስፒታል ትመላለስ ነበር። በመጨረሻም ጄሲ ይህ ጨዋታ ይበቃታል አለች። ሊንን ለአንዴና ለመጨረሻ ጊዜ ለመገላገል ወሰነች። አንድ ቀን ጠዋት ሊን ከሆስፒታል ወጥታ ቤት ውስጥ እያገገመች ነበር። ጄሲን 6 ሙሉ የቪዚን ጠብታ ጠርሙሶችን በአንድ የውሃ መያዣ ውስጥ ቀላቅላ ሰጠቻት። ሊንም ጄሲ ስለምታምናት ያንን መርዝ በአንድ ትንፋሽ ጠጣችው። ጄሲ የሰራችውን አሰቃቂ ድርጊት ላለማየት ከቤት ወጣች። ከጥቂት ሰዓታት በኋላ ሊን በቤቷ ውስጥ ህይወቷ አለፈ። ጄሲ ስትመለስ ሊን መሞቷን አረጋገጠች። ከዚያም ነገሩን እንደ ራስ ማጥፋት ለማስመሰል ትዕይንት ማቀናበር ጀመረች። ልዩ ልዩ ኪኒኖችን ፈጭታ በሊን ደረት ላይ በተነች። የተፈጩ ኪኒኖች ያሉበትን ሳህን አጠገቧ አስቀመጠች። ከዚያም ወደ 911 ደውላ እየጮኸችና እያለቀሰች ጓደኛዬ ትንፋሽ አታገኟት ብላ ሪፖርት አደረገች። ፖሊሶች መጡ። ሁሉንም ሁኔታ ሲያዩ ሊን ራሷን ያጠፋች መሰላቸው። የሊን ሞት ራሷን ለማጥፋት በወሰደችው እርምጃ እንደሆነ በይፋ ተመዘገበ። ጄሲ በነፃነት የሊንን ንብረት ልትወርስ የተቃረበች መሰላት። ነገር ግን አንድ ሰው አልተሸወደም። የሊን ያጎት ልጅ ነገሩ ሁሉ አልዋጥለት አለው። ሊን ራሷን የምታጠፋ ሴት አይደለችም። ደግሞስ ንብረቷን ሁሉ ለጄሲ ለምን ትተዋለች ብሎ ተጠራጠረ። ይህ ሰው ጥርጣሬውን ለፖሊስ ከማሳወቁም በላይ የግል ጠበቃ ቀጥሮ ምርምር አስጀመረ። ጠበቃው የሂሳብ ምርመራ ሲያደርግ ጄሲ ለዓመታት ስርቆቷን ለመሸፈን የውሸት ደረሰኞችን ስታቀርብ እንደነበር አረጋገጠ። ፖሊስ ምርመራውን በድጋሚ ከፈተው። ከሊን ሞት ከ1 ዓመት በኋላ የላቦራቶሪ ውጤት ሲመጣ በሊን ደም ውስጥ ገዳይ የሆነ የቴትራሃይድሮዞሊን መጠን ተገኘ። ፖሊሶች የጄሲን ቤት፣ ኮምፒውተርና ስልክ በብርበራ ትዕዛዝ ፈተሹ። በኮምፒውተሯ ውስጥ ስለ ሳይናይድ እና ስለ መርዝ የሚሉ የኢንተርኔት ፍለጋዎችን አገኙ። ጄሲን በድጋሚ ሲጠይቋት ንግግሯ ሁሉ መጣረስ ጀመረ። ወዲያውኑ በቁጥጥር ስር ዋለች። ጄሲ ፍርድ ቤት ቀረበች። በሊን ላይ በፈጸመችው አሰቃቂ ግድያና ስርቆት ጥፋተኛ ሆና ተገኘች። በመጨረሻም የእድሜ ልክ እስራት ተፈረደባት። አድማጮቻችን፣ ይህ ታሪክ የሚያስተምረን ክፋትና ተንኮል የቱንም ያህል ቢደበቁ መጨረሻቸው መጋለጥና ቅጣት መሆኑን ነው። በየወቅቱ ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግዎን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።